ባላገባሁት የሚያስብል አይነት ባህሪ አለ። በቃ እንደው ቀድሜ ባውቀው ኖሮ አልገባበትም ብዬ የምታበሳጨኝን ነገር ተው አልኩኝ እንጂ ሌላ ምን አልኩና ነው ለምን ይከፋል? እናቴ እንዴት ነሽ? እኔ የምልሽ አሁን አንድ ጥያቄ ልጠይቅሽ ነው። የእውነትሽን እንድትመልሽልኝ ነው የምፈልገው። እኔ እኮ ጥያቄውንማ እነግርሻለሁ፣ ግን ይሄ የእውነት አይነት የእውነትሽ ያደመጥሽኝ? እሺ ስሚ፣ እኔ አሁን ምንሽ ነኝ ላንቺ? አየሽ፣ ከልብሽ አይደለም ማለት ነው። አሁን እሱን ታዩና ምንሽን ጠይቂ። እኔ ላንቺ ምንሽ ነኝ? ጥያቄው ከዚህ ነው የሚጀምረው። ምን ነው አይደሉም እንዴ? እኔ ምንሽ ነኝ? ስንት ዓመት ሆነን? እንዲህ 2 ዓመት አይደል? አሁን ይሄንም ጠይቅሽ የእውነት መልስሽ እንድትመልሽልኝ ነው። እና በ2 ዓመት ውስጥ ማለት ነው ምን አይነት ባል ነኝ? ምንሽ ነኝ እኔ? አሁን ጥያቄ እየጠየኩሽ አይደል? ምንሽ ነኝ እኔ? አጠራጠርኩሽ እኮ። ቀጣይ ጥያቄ ስላለኝ ነው እንድትመልሽ። እሱን እስቲ ተይው እናት። ባልሽ ነኝ። ምን አይነት ባል ነኝ? ባል ነው ምንድን ምልሽን የእውነት እኮ ነው የምጠይቅሽ እኮ። ምንሽ ነኝ እኔ? ባልሽ። እሺ ምን አይነት ባል ነኝ? እያስጠነቀቅኩሽ እኮ ነው። የምሬ ነው የምጠይቅሽ። ምን አይነት ባል እንደሆንክ የምር እንድነግር ነው የምትፈልገው? እሺ የኔ አባት በጣም ምርጥ ባል ነህ። ከምንም በላይ ደግሞ በጣም ነው የምትረዳኝ። በጣም ነው ማለት ምንም ብዙ ጉድለቶች ብዙ ጉድለት እንዳለብኝ አውቃለሁ። ግን ደግሞ ያንን ሁሉ ጉድለቴን ሸፍነክ ችለኸኝ የእውነት ማለት ነው ምርጥ 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 የሚባል ባል ነህ። እሱን አልዋሽም። ሲቀጥል ደግሞ ለቤትህ ሟች ነህ። ቤቴ የምትል ወንድ ነህ። እኔ እንደው መጀመሪያ ላይ ፈራ ነበር ማለት ይሄ ውጪ ያመሽ ይሆን ወይ ምናምን ብለህ መጀመሪያ ትዳር ስትጀምር ብትፈራው ነገር አለ አይደል? እሱ ነገር የለም። ለራስህ ግድ የለህም፣ ለቤትህ ግን ሟች ነህ። በቃ ቤቴን እንዴት አድርጌ ላሳድገው፣ ቤቴን እንዴት አድርጌ ከፍ ላድርገው፣ ለእኛ የተሻለ ህይወት ለመስጠት ምን ያህል ደፋ ቀና እንደምትል በደንብ አውቃለሁ። ይሄ ሁሉ ግን የእውነት ነው? እኔ ደስ እንዲለኝ ነው አይደለም? ማርያም ከልቤ እንዴ የምር ንገረኝ አላልክ? እሺ አየሞቀኝ ቲሸርቴን ላውልቃት። አይና የምሬን ነው። እና ለራስህ ምንም ግድ የለህም ስለምትለብሰው ይሄ ማለት በቃ ሰው ፊት እንኳን ይሄ ሰው ምን ይለኛል ብለህ እንኳን አትጨነቅም። ስለምትለብሰው ነገር ግድ የለህም፣ ስለምትሆነው ነገር ብቻ ቤቴ እንዳይጎድል
ሚስቴ እንዳይከፋት እኔ አንተ ከምትለብስ እኔም ማልበስ እንደምትፈልግ በደንብ አውቃለሁ። ሲቀጥል ደግሞ ለልጄ በቃ ምን ልበልህ ማርያም የሆንክ አባት ነህ። እግዚአብሔርን እኔ ዳይፐር ለማየ መቼ እንዳደረኩላት እንኳን አላውቅም። ማለት ይሄ አንተ አሁን በብዛት ማታ ማታ ላይ እኔ አሁን ማልወደው ነገር ቢኖር ዳይፐር ማድረግ አመንሻል። አዎ በቃ ዳይፐር አድርግ ይሄ በቃ ገላዋን እንኳን ካጠብኳት ማርያም ዳይፐሩን ትተክ ገላዋን ካጠብኳት ራሱ ረጅም ጊዜ አላስታውሰውም። እና በጣም እኔን ለማገዝ የምታደርግበት መንገድ በጣም ነው የሚገርመኝ። ባለ ሰዓት አይዞህ አታልቅስ የኔ አባት የኔ ፍቅር እና ደፋ ቀና ለቤት ደፋ ቀና የምትልና ለልጅህ በተለይ ለልጅህ ሟች ነህ፣ ግን ደግሞ ትንሽ ታበዛዋለህ። እኔን ትረሳኛለህ ማዬ ማዬ ስትል ማለት ነው። እሷ አይዋሽታ እመን ምን ከኔና ከማዬ ማዬ ከመጣሽ በኋላ አንቺ ማንን ትወጃለሽ? ምን ማለት ነው? አሁን ያንተ ጥያቄ ነው እንዴ? ወዴት ነው ወደ እኔ የምታመጣው? እና የምር ምርጥ ባል ነህ፣ ለልጅህ ምርጥ አባት ነህ። በልጅህ አትደራደርም፣ በቤትህ አትደራደርም። ሲቀም እንደዛ ስለ እንዳይሞቅ እንዴ የምርሽን ንገሪኝ ብዬሽ አይደል? አይ ተው ተው እባክህ። እስካሁንም ዝም ብዬ ነው ያወራሁት እንዴ። ባህሪ ይቀየራል አባቱ ከአንድ ባንዴ ልውጥ ይቀየራል ባህሪ። አሁን እኮ እንድትነግሪኝ ነው አይደለ? ምን ሆኜ ይቀየራለሁ? በዚህ 2 ዓመት ተቀይሬብሻለሁ? አይ ገና አሁን እኮ ሞቀኝ ብለህ እንትን አለ። ታዲያ ይሄ እኮ ደስ ይላል። እያወራሽኛ ሪሊ ዚት ሚ እኔ ነኝ የሚለውን ነገር እኮ ነው እያወራ ያለው። እና እሺ እንደዛ ከሆነ ልንገርህ፣ አሁን 2 ዓመት ሞላና በትዳር እና በቃ በተለይ ደግሞ አሁን በቤተሰቦች ጋር ዘመዶች ጋር ምናምን ስንሄድ ያለህ እንትን በጣም ነው የሚገርመኝ። ማርያምን ነው የምልህ በቃ የምር እንዴት በቃ እዛ ያለ አሁን ለምሳሌ ከቤተሰቦች ጋር ወይ ደግሞ ዘመድ ጋር ስንሄድ የምታደርግልኝ ነገር አሁን የምታደርገው እንክብካቤ አሁን ለምሳሌ ቤት ውስጥ ጫማ ታደርግልኛለህ ካ እርጉዝ ሆኜ ነው የምልህ እርጉዝም ሆኜ አሁንም ቢሆን ካልተመቸኝ ታደርግልኛለህ ጫማ። አሁን ቤት ሂደህ ስታደርግልኝ ቤተሰቦች ፊት ያው ሁሉ ሰው ቁጭ ብሎ ማርያምን ማለት ነው ያው ሁሉ ሰው ቁጭ ብሎ ምናምን አንተ ጎንበስ ብለህ ጫማ ስታደርግልኝ እኔ አፍራለሁ። አንተ ግን በቃ ያንን ቤት የምታደርገው ለታይታ ሳይሆን የእውነት የምትሆነው ነገር ይገርመኛል ማርያምን ማለት ነው። እና ምርጥ ባል ነህ። አይ እንደዛ የምትል ከሆነ አላወራም በቃ። ምን አልኩኝ? እና እሱ ነገር ይገርመኛል። አሁን ሰው ፊት ምናምን ብለህ እንትን አትልም። እና እሱ ነገር ነው ይሄ ሁሉ ማለት ነው እኔ ነኝ። እና ግን ደግሞ በቃ በጣም የሚያስጠላ ባህሪ አለ። አዎ በጣም በቃ ይሄ ማለት ይሄ አንዳንዴ እንዴት ነው መግለጽ ሁሉ የሚከብድ አይነት ባህሪ አለ። ይሄ ሁሉ ጥሩ ነገር እንደዚህ እንዴት ነው መሰለሽ፣ እንደዚህ አሁን ስብሰባዎች ላይ ዝም ብለን ስብሰባ ስናደርግ በአንዳንድ ጉዳዮች ላይ ስለዛ ሰውዬ የሆነ ነገር ለማንሳት ስንፈልግ ስብሰባ ላይ አሁን ያካሄድሽን ነው የምነግርሽ። በጣም ያንን ሰውዬ ስራ ላይ ጎበዝ ነህ፣ ጠንካራ ነህ፣ እንደዚህ ጠንካራ ጎኖቹ ይነገረውና መጨረሻ ላይ ደግሞ በአናቱ ይፈጠፈጣል። አሁንም አንቺ አካሄድሽ እኔ እውነቱን ነው የምፈልገው እኮ እኔም እውነቱን ነው የነገርኩህ። እነዚህ ሁሉ ነገሮች ጥሩ ናቸው፣ ግን ደግሞ የሚያንገሸግሽ ባህሪ አለ የማይዋሻው ማለት ነው። እሱም ማን ጠይቀሽ? ስለሱ ጠይቄሻለሁ። ያው እኮ ነው ስለ እኔ ንገሪኝ አልክ፣ ነገርኩህ። ከዛ ደግሞ ነው
በቃ ይሄ ባላገባሁት የሚያስብል አይነት ባህሪ አለ። በቃ እንደው ቀድሜ ባውቀው ኖሮ አልገባበትም ብዬ በቃ ቻው፣ በቃ ጨርሻለሁ። እኔ የምፈልገውን አግኝቻለሁ። በቃ ጨረስኩ። እኔ የምፈልገውን ነገርሽኝ። በቃ ጨረስኩ። ለምንድን ነው በቃ የምትለው? እኔ እኮ ይሄንን ስነግርህ እንድታስተካክለው። እኔ በጣም ብዙ ጥሩ ባህሪ አለ፣ ግን ደግሞ መጥፎ ባህሪም አለ። ይሄን መጥፎ ባህሪን እንድትተው ነው እንጂ እኔ አባት እኔ እኮ በጣም ነው የምወድህ፣ በጣም ነው ማፈቅር። ማርያምን የምሬን ነው እንዴ። የልጅ አባት ነህ። ለእኔ የምትሆነውን ነገር በደንብ አውቃለሁ፣ ግን መጥፎ ባህሪዎችን እንድትተውልኝ ነው የምነግርህ። በቃ ታይልኝ ትችዋል አባት አስፈልግም። ማርያም ለምንድን ነው የሚከፋ? ታበሳጭ የኔ አባት ለምን እንደዛ ትሆናለህ? መናገር አልነበረብኝም። እኔ የጠየቅኩሽን ነው እንጂ ስለ እኔ ኃጢአት እንድታወሪ ነው። የኔ አባት እኔ እኮ ስላንተ ኃጢአት አላወራሁም። እሺ ምንድን ነው ያጠፋሁት? በጣም ይሄ እንትን እንዲህ ሆነ። እንዴት ነው ይሆንሽ? እንዴት የኔ አባት የኔ ፍቅር ምናምን ያልሽው ትያለሽ እንዳይሰማኝ አይነት ሰው አይደለ እኮ። ለምን ይሰማሃል? እኔ እኮ ያለ ይሄን ባህሪ ተው ነው እንጂ አልወድህም አላፈቅርህም አላልኩም። እና ደግሞ እንዲከፋ አልፈልግም። እሺ ደበረ አልደበረኝ? ማርያም ፊትህን በጣም ልውጥ አለ። ወድ አልደበረኝም። አውሪ አሁን የጀመርሽው ነሽ። እኔ ራሱ አስደበርከኝ። አስደበርኩ ስለመሰለኝ አሁን ቪዲዮ ምን እያየሁ እንደሆነ ታውቃለህ? የዛሬ 2 ዓመት የሰራነው ቪዲዮ፣ የዛሬ አንድ ዓመት የሰራነው ቪዲዮ ቁጭ ብዬ እያየሁ ምን የትኛው ነው? ወፈርሽ ብለህ ያበሳጨኸኝ እና የምታበሳጨኝን ነገር ተው አልኩኝ እንጂ ሌላ ምን አልኩና ነው? ለምን ይከፋሃል? ምን እኮ አሁን እኮ በምንድን ነው የምበሳጨውስ? በምን ዝም ብዬ ከመሬት ተነስቼ ይበሳጫል? አሁን ለምሳሌ ሰው ሆኖ የማያጠፋ የለም። እኔ አሁን በሆነ ነገር ባጠፋ አንተ በጣም ነው ባንዴ ነው ልውጡጡጡ የምትለው። ይሄ እስካስረዳህ እንኳን አትጠብቅ። እሱ ባህሪ ስለሚያስጠላኝ እሱን አስተካክል ነው እንጂ ያልኩት። የሚደብር ከሆነ ችግር የለም፣ ባታስተካክልም ችግር የለም። በቃ ከደበረ ይስማማሻል? በዚሁ ይቀጥል። አይ ቢሆን እኔ ደስ ይለኛል። የኔን ስሜት እንትን ብትልልኝ ደስ ይለኛል። ትወጂኛለሽ? ነው የምትወጂኝ? ነው የምትወጂኝ? ኧረ አይደለም እወዳለሁ። አፈቅርሃለሁ አላልሽም? አፈቅርሃለሁ። ስለዚህ አሁን ስለምን እንደምትወጂኝ መውደድሽ ራሱ በቂ ነው። ደስ ብሎኛል። ደግሞ አምሮብሻል። ያ ነፍስሽን አታውቂም። በጣም አምሮብሻል። የኔ ቆንጆዬ ሚስት፣ የኔ ድንቡሽ ቡሽ። እስኪ አንተ ንገረኝ፣ ምን እንዴት ነው የምትወደኝ?